الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا فعلمنا اللهم ما ينفعنا وانفعنا بما علمتنا وزدنا علما وعملا وفقها في الدين اللهم آمين. أما بعد، حياكم الله جميعا إخوتي وأخواتي في الله. በድጋሚ እንኳን በሰላም መጣችሁ እያልኩ ደስ የሚለውን ፕሮግራማችንን እንቀጥላለን ኢንሻአላህ። በዛሬው ፕሮግራማችን ደግሞ ሱረት አልጋሺየህ ወይም ሱረቱ ሀል አታከ ሐዲሱል ጋሺየህ የምትባለውን ሱራ ማለት ነው። ይቺን ሱራ ኢንሻአላህ የምንማማር ይሆናል። ይቺ ሱራ በውስጧ ያካተተችው እጅግ በጣም በርካታ ትኩረት የሚስቡ በጣም አስፈላጊ በጣም ወሳኝ የሆኑ የሙእሚኖችንና የካፊሮችን ሐል የውመል ቂያማ ምን ይመስላል፣ ሙእሚኖች የውመል ቂያማ ምን አይነት ሁኔታ ይኖራቸዋል፣ ካፊሮችስ የውመል ቂያማ ሁኔታቸው ምን አይነት ነው፣ ጀነት ውስጥ እንዴት ነው ኒዕማቸው ወይም ጸጋ አላህ Subhanahu Wa Ta'ala የሚውልላቸው በምን መልኩ ነው፣ ምን ጸጋዎች ይዋሉላቸዋል ሙእሚኖች፣ ጀሃነም ውስጥስ የሚገቡት ወይም ደግሞ ጀሃነም መመለሻቸው ጀዛአቸው የሆነችስ ካፊሮች ምን አይነት ቅጣት ነው የሚገጥማቸው የሚለውን ነገር ታብራራለች። እና በተጨማሪም የአላህ Subhanahu Wa Ta'ala ችሎታና ቁድራ ፈጣሪነቱን የበላይነቱን ጌትነቱን የሚያመላክቱም ነገሮችንም አካታ ይዛለች። ስለዚህ ሱራዋ ሱረቱል ጋሺየህ ተብላም ትጠራለች። ሱረቱ ሀል አታከ ሐዲሱል ጋሺየህ ተብላም ትጠራለች። ይቺ ሱራ ነብዩ ሰለላሁ ዐለይሂ ወሰለም አብዝተው ጁሙዓ ቀንና የዒድ ቀን ያው እሷንና ሰቢሕን ነበር የሚቀሩት። አብዛኛውን ጊዜ ሱናቸው እንደዛ ነበር። ታላቅ ሱራ ነች። አሁን በቀጥታ ወደ ትምህርታችን እናልፋለን ኢንሻአላህ። መጀመሪያ የምንመለከተው እንግዲህ ሚን መቃሲድ አሱራ የሱራዋ ታርጌቶቹ ምንድን ናቸው? የዚች ምዕራፍ ታርጌቶች ግቦቹ ምን ናቸው ከተባለ አንደኛ ተዝኪሩ ንፉስ ቢመሻሂድ አልቁድረት አልኢላሂያ ነፍሶችን በአላህ Subhanahu Wa Ta'ala ችሎታ ማስታወስ፣ አላህ ምን አይነት ችሎታ እንዳለው የሱ ችሎታ ትልቅ ችሎታ እንደሆነ ለማስታወስ አንድ ግቧ ይህ ነው። ፊል ዐዛቢ ወነዒም በቅጣትም ላይ በጸጋዎቹም ላይ አላህ Subhanahu Wa Ta'ala ምን ያክል ችሎታ እንዳለው ማሳየት አንድ ዋና ግቧ ነው የዚች ሱራ። ወደላኢሉ ذلك في الآيات الحاضرة የዚህም ደግሞ መረጃ አሁን የምናያቸው አንቀጾች ላይ ይሆናል ኢንሻአላህ። ሱራ ውስጥ لتمتلئ النفوس رغبة ورهبة ነፍሶች ከአላህ Subhanahu Wa Ta'ala መልካምን ነገር እናገኛለን ብለው በተስፋ እንዲሞሉ እንዲሁም ደግሞ የሚቀጣ ጌታም አለን ብለው ልባቸውም እንዲፈራ በተስፋና በፍርሃት መካከል እንዲሆኑ ማለት ነው። እንግዲህ እነዚህ ነገሮች የምታሳየን طيب ወደ ተፍሲሩ እንገባለን። يقول الله سبحانه وتعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هل أتاك حديث الغاشية من مالتنا الله سبحانه وتعالى هل أتاك حديث الغاشية إلى تعالى الله سبحانه وتعالى نبياتنا عليه الصلاة والسلام من مالتنا أي هل بلغك يا محمد خبر القيامة التي تغشى الناس بأهوالها وشدائدها. هل أتاك حديث الغاشية بمعنى هل أتاك أيها الرسول أنت يا الله ملك تنيهوي متهلوي حديث القيامة يا تنسائك أن زينا متهلوي سلا تنسائك أن سمتهلوينو ይሄ ጥያቄው መልስ የሚፈለግለት አይነት ጥያቄ አይደለም። ጥያቄው መልስ የሚፈለግለት አይነት ጥያቄ አይደለም። አላህ Subhanahu Wa Ta'ala ለአላህ መልእክተኛ እንዲህ ሲላቸው ሊያጓጓቸው ፈልጎ ያኒ ለመስማት እንዲጓጉ ስለ ቂያማ ስለዚህ ስለ ትንሳኤ ቀን መስማት እንዲጓጉ ውስጣቸው ይሄ ነገር እንዲፈጠር ነው እንጂ መልስ ይመልሱልኛል ብሎ ወይም ደግሞ እንዲመልሱለት ፈልጎ አይደለም ይሄ ጥያቄ ማለት ነው። استفهام توقيف يبالال أو للتشييق يلوتال علموቹ ማለት ነው። يعني ስለ ቂያማ እስኪ ምንድነው የሷ ጉዳይ ምን አለ በሷ ውስጥ
የሚለውን ነገር ለመስማት እንዲጓጉ ነው ነቢዩ ዓለይሂ ሰላቱ ወሰላም ሀል አታከ ሐዲሱል ጋሺያ ሀል አታክ መጥቶሃል ወይ አላህ መልእክተኛ ሆይ ሐዲሱል ጋሺያ አልጋሺያ ማለት በጭንቀት በመከራ ሰዎችን የምትሸፍን የሆነች ቀን ማለት ነው። አላህ ስብሓነሁ ወተዓላ በዚች ቃል የሚያስበው የውመል ቂያማን ነው። ወላሁ አዕለም። በዚች ቃል አልጋሺያ በማለት የሚያስበው አላህ ስብሓነሁ ወተዓላ የውመል ቂያማን ነው ይላሉ፣ የትንሣኤ ቀንን ነው። አልጋሺያ ማለት በጭንቀትና በመከራ ሰዎችን የምትሸፍን የሆነች ቀን ማለት ነው። ሀል አታከ ሐዲሱል ጋሺያ የዚች በመከራዋና በጭንቀቶቿ ሰዎችን የምትሸፍነው ቀን ዜና መጥቶልሃል ወይ አንተ የአላህ መልእክተኛ ሆይ? ልክ አላህ ስብሓነሁ ወተዓላ ሌላ የቁርአን አንቀጽ ላይ እንዳለው ሀል አዱልኩም ዐላ ትጃረትን ቱንጂኩም ሚን ዐዛቢን አሊም ከአሳማሚዋ ቅጣት አው አሳማሚ ከሆነው ቅጣት ነፃ የሚያወጣችሁን ትርፋማ የሆነች ንግድ አላመላከታችሁም? ምን ይላል አላህ ስብሓነሁ ወተዓላ በሌላ የቁርአን አንቀጽ ላይ። ከኛ መልስ አይፈልግም። አሁን እዚህ ጋር ይሄ ጥያቄ ነው፣ ግን ጥያቄው መልስ የሚፈልግ አይነት ጥያቄ አይደለም። ምንድን ነው ከዚህ ከአሳማሚ ቅጣት ነፃ ሊያወጣን የሚችለው ነገር ምንድን ነው ብለው ሰዎቹ እንዲጓጉና ጆሮ በደንብ እንዲሰጡ ነው። ይህም በተመሳሳይ መልኩ ሙሐመድ ሆይ ዓለይሂ ሰላቱ ወሰላም የዛች በመከራና በጭንቀት ሰዎችን የምትሸፍን የሆነችው ቀን ዜና መጥቶልሃል ወይ? አለቲ ተግሸ ናሰ ቢአህዋሊሃ ማለት ሰዎችን በመከራና በጭንቀት የምትሸፍነው ቀን ዜና መጥቶልሃል ወይ ማለት ነው። ውጁሁን የውመኢዝን ኻሺዐ ውጁሁን የውመኢዝን ኻሺዐ ፊቶች የዛን ቀን የተዋረዱ ናቸው ይላል አላህ ስብሓነሁ ወተዓላ። ፊቶች የዛን ቀን የተዋረዱ ናቸው። የነማን ፊቶች ናቸው ታዲያ የተዋረዱት የዛን ቀን ሲባል በአላህ ስብሓነሁ ወተዓላ የካዱት ሰዎች ፊቶቻቸው የተዋረዱ ናቸው። ምን ማለት ነው? ፊቶቻቸው የተዋረዱ ናቸው ሲባል የከሃዲዎቹ ፊት ብቻ ሌላው አካላቸው አይዋረድም ማለት አይደለም። ግን ፊት የሚባለው አካል የሰው ልጅ ዋናው ፓርት ስለሆነ የሰው ልጅ ዋናው ፓርት ዋናው ክፍል ፊቱ ስለሆነ ፊትን ብቻ በመጥቀስ ሙሉ አካላቸውን አላህ ስብሓነሁ ወተዓላ ነው የሚያስብበት። ፊታቸውን ብቻ በመጥቀስ የነሱ ሙሉ አካላቸው ነው እዚህ ጋር የሚፈለግበት ማለት ነው እንጂ ፊቶቻቸው ብቻ ይዋረዳሉ ማለት አይደለም። ፊቶቻቸው ብቻ ጀሃነም ይገባሉ ማለት አይደለም። እሺ ሙሉ አካላቸው ነው የሚታሰብበት። ነገር ግን አንድ ሰው አሽራፍ የሆነው የተከበረው የሰውነት ክፍሉ ፊቱ ሲሆን ፊታቸውን ብቻ በመጥቀስ ሙሉ አካላቸውን ይፈልግበታል እዚህ ጋር አላህ ስብሓነሁ ወተዓላ ማለት ነው። ይሄ እንግዲህ ከቁርአን በላጋ ከቁርአን የአገላለጽ ንጥቀት ነው። ንግግርንም ከማሳጠር አንጻር እንዲህ አይነት ብዙ አይነት አካሄዶች የተመሳሳይ የሆኑ አካሄዶች ብዙ ቦታ ላይ ታገኛላችሁ ቁርአን ላይ እና ውጁሁን የውመኢዝን ኻሺዐ የነዛ የከሃዲያን ፊቶች ያኔ የተዋረዱ ናቸው። የተዋረዱና ዝቅ ያሉ ነው የሚሆኑት የውመል ቂያማ። ምን ይላል? ፈናሱ ፊ የውሚል ቂያማ ኢማ አሽቅያ ወኢማ ሱዐዳ ሰዎች የውመል ቂያማ ወይ ደስተኞች ናቸው ወይ ደግሞ ተከፊዎች ናቸው። ደስተኞቹ ዱንያ ላይ መልካም የነበሩት ኸይር ስራ የሰሩት አላህን ያመለኩት በሱ ላይ ያላጋሩት ያኔ ደስተኞች ናቸው። በአላህ የካዱት ደግሞ በዚች በዱንያ ላይ እሱን የወነጀሉና ያመጹት የውመል ቂያማ አሽቅያዎች ነው የሚሆኑት፣ የተከፉ ነው የሚሆኑት። ምንም ያስደስታቸው ነገር አይኖርም። ፈውጁሁል አሽቅያኢ ዘሊለቱን ኻዲዐ ታዲያ ያኔ የተዋረደችና ዝቅ ያለች የምትሆነው ፊት የማን ፊት ናት? የነዚህ የአሽቅያዎቹ የተከፊዎቹ ፊት ነው። የውመል ቂያማ አላህን የካዱት አላህን የወነጀሉት አላህን ያመጹት ሰዎች ናቸው የሚዋረዱትና ዝቅ የሚሉት እንጂ አላህን ያመኑት አላህን የተገዙት እሱም በዒባዳ በአምልኮ ብቸኛ ያደረጉት በሱ ላይ ያላጋሩት ያዘዛቸውን የታዘዙትና የከለከላቸውን የተከለከሉት መልእክተኛው ይዞላቸው የመጣውን የተቀበሉ የከለከላቸውን የተከለከሉ እነዚህማ የውመል ቂያማ ኢንሻአላህ ይመጣልናል ምን እንደሆነ ምንዳቸው። ጠይብ ከዛ ምን ይላል አላህ ሱብሓነሁ ወተዓላ? ዓሚለቱን ናሲበህ ዓሚለቱን ናሲበህ ያዕኒ ምን ማለቱ ነው? ዓሚለቱን ማለት ደከመን ሰለቸን ሳይሉ ይሰራሉ አለ። ደከመን ሰለቸን ሳይሉ ይሰራሉ። ወይም ደግሞ ዓሚለቱን ናሲበህ ያዕኒ በተጎተቱበት ሰንሰለት የውመል ቂያማ በሰንሰለት ይጎተታሉ።
ተጠፍረው ታስረው ነው የሚመጡ። በዛ አማካኝነት ድክም ይላቸዋል ማለት ነው። ሙትዓበቱን ሙጅሀደህ ማለት ሙትዓበቱን ሙጅሀደቱን ድክም ብለው ተዋርደው ይመጣሉ። ለምን? ብሰላሲል ለቲ ቱስሐቡ ቢሃ በሚሳቡበት በሚጎተቱበት ሰንሰለቶች፣ ወልአግላል ለቲ ቱገሉ ቢሃ በሚታሰሩባቸው ሰንሰለቶች ስለተጎተቱ የደከሙና የተዋረዱ ዝቅ ያሉ ሆኖ ይመጣሉ። ወይም ደግሞ ዓሚለቱን ናሲበህ ማለት ዓሚለቱን ናሲበህ ማለት ይሰራሉ፣ ይደክማሉ። በቃ ደከመን ሰለቸን ሳይሉ ዱንያ ላይ በጣም ነው የሚሰሩት። ያዕመሉ አስሓቡሃ አዕማለን ሻቀተን ሙጅሂደተን ሙርሂቃ። እነዚህ ሰዎች ዱንያ ላይ ብትመለከቷቸው ከሃዲዎቹን ያ አላህ እስኪ አስተውላችሁ ታውቃላችሁ? ሌሊት አይሉ፣ ጠዋት አይሉ፣ ቀን አይሉ፣ ማታ አይሉ፣ በቃ መሄድ ነው ወደ ቤት አምልኳቸው። ሙስሊሙ እንኳን ተጋድሞ እንቅልፉን ሲተኛ ፈጅር ሰላት ተነስቶ መስጂድ አይሄድም። እነሱ ግን ተመልከቱ፣ አኺራ ላይ እንዲህ አይነት እንትን እየጠበቃቸው፣ እንዲህ አይነት ምንዳ እየጠበቃቸው፣ ጣፋንታቸው እንዲህ ሆኖ እያለ ለዚህ ለባጥልና ውድቅ ለሆነው ዲናቸው እንኳን ራሱ ዱንያ ላይ የሚለፉት ልፋት፣ የሚፈጉት አፈጋግ፣ በቃ ስራ እኮ አላነሳቸው፣ ስራ አላነሳቸው። ይለፋሉ፣ ይደክማሉ፣ ይሰራሉ፣ አይገልጸው። ነገር ግን የውመል ቂያማ ምን ያረጋል? ቢሰሩ፣ ቢለፉ፣ ቢደክሙ፣ ቢወድቁ፣ ቢነሱ ምንም ትርጉም የለውም። ኩፍር ላይ እስከሆኑ ድረስ፣ በአላህ ስብሓነሁ ወተዓላ እስካላመኑ ድረስ፣ በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም እስካላመኑ ድረስ፣ በትክክለኛው መንገድ እስካልሄዱ ድረስ እነዚህ ሰዎች ትክክለኛውን መንገድ ስተዋል። አላህ ስብሓነሁ ወተዓላ በቁርአኑ ላይ እንደነገረን ገይሪል መግዱቢ ዐለይሂም ወለዳሊን፣ እነዛ መንገዱን ከሳቱት ጠማማዎቹ አታድርገን ብላችሁ ለምኑኝ ይላል ሁሌ። እነዚህ ጠማማ የሚባሉት ወይም ደግሞ መንገዱን የሳቱት ሰዎች ስትመለከቷቸው ዛሬ ላይ ከልፋት በኩል ምንም አልቀረባቸውም፣ ከድካም በኩል ምንም አልቀረባቸውም። በቃ ማይሰሩት ነገር የለም። ብርድ የለ ፀሐይ የለ እየተፈራረቀባቸው ነው ቤት አምልኳቸው የሚመላለሱት። ምን ያደርጋል ግን ትክክለኛ መንገድ ላይ ካልተገነባ፣ ተውሂድ ላይ ካልተገነባ፣ ትክክለኛ ዓቂዳ ላይ ትክክለኛ እምነት ላይ ካልተገነባ ሁሉም ሀባእ መንሱራ ውድቅ ነው የሚሆነው። በቃ ዜሮ በዜሮ ነው የሚባዛው። ስለዚህ የውመል ቂያማ ዓሚለቱን ናሲበህ ይለፋሉ፣ ይደክማሉ። ነገር ግን መጨረሻቸው ምንድን ነው የሚሆነው? ተስላ ናረን ሓሚያ፣ ተኳሳ የሆነችውን እሳት ይገቧታል ይላል አላህ ሱብሓነሁ ወተዓላ። ተስላ ናረን ሓሚያ፣ እነዚህ ፊቶች ተኳሳ የሆነችዋን እሳት ይቀምሳሉ፣ ጀሃነም ውስጥ ይገባሉ። ለፍተውም ደክመውም ወድቀውም ተነስተው የውመል ቂያማ ግን መግቢያቸውና መመለሻቸው ጀሃነም። አላሁ ልሙስተዓን፣ አላሁ ልሙስተዓን። እዚህ ጋር ቂሳው ትክክል ከሆነ አንድ ጊዜ ዑመር ብን ኸጣብ ረዲየላሁ ዐንሁ ወላ ዓብደላህ ብን ዑመር እርግጠኛ አይደለሁም፣ የሆነ አንድ መነኩሴ ነው የሚባለው መሰለኝ፣ በቃ የዱንያን ህይወት በሙሉ እርግፍ አድርጎ የተወ፣ የዱንያን ጣዕም በሙሉ በቃ ይቅርብኝ፣ እኔ ዱንያ ይቅርብኝ ብሎ ሁሉን ጣዕሟን ሁሉ ነገሯን የተወሰው ነው። ግን ሙስሊም አይደለም፣ ሙስሊም አይደለም፣ ካፊር ነው። አንዴ በእሱ አጠገብ ሲያልፍ አለቀሰ። ለምንድን ነው የምታለቅሰው ተብሎ ሲጠየቅ የዚህ ሰው ነገር አሳዝኖኝ ነው ማለቅሰዋል። እንዴት ሲባል ይህንን ሰው ስመለከተው ሱረቱል ጋሺያን አስታወስኩ። አላህ ስብሓነሁ ወተዓላ በሱረቱል ጋሺያ ላይ የተናገረውን አስታወስኩ። ዓሚለቱን ናሲበህ፣ ይሰራሉ፣ ይለፋሉ፣ ይደክማሉ፣ የዱንያን ጥፍጥናዋን ሁሉ ነገሯን በቃ ትተው ማይሰሩት ነገር የለም። ነገር ግን ተስላ ናረን ሓሚያ፣ ይሄም ሆኖ የውመል ቂያማ መመለሻቸው ግን ተኳሳ የሆነችው እሳት ጀሃነም ናት የሚለው የቁርአን አንቀጽ ታውሶኝ ነው ያለቀስኩታል። ስለዚህ ያ ጀማዓ የምንሰራቸው ስራዎች በሙሉ ትክክለኛ ዓቂዳ ላይ የተገነቡ ካልሆኑ፣ ትክክለኛ እምነት ላይ የተገነቡ ካልሆኑ ምንም ዋጋ የለውም። በቃ ምንም ዋጋ የለውም። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉ፣ ሽርክ ከሰሩ በአላህ ላይ ካጋሩ የሰሩት ሁሉ ገደል ነው የሚገባባቸው። በቃ ሐታ አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም እንኳን ለዚህ ታላቅ ፍጡር ምን ይላቸዋል? ለኢን አሽረክት
ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን። በጌታ ላይ ካጋራህ ሽርክ ከሰራህ ለየሕበጠነ ዐመሉክ ለኢን አሽረክተ ለየሕበጠነ ዐመሉክ ስራህ ሙሉ በሙሉ ውድቅ ይሆናል። ወለተኩነነ ሚነል ኻሲሪን የውመል ቂያማም ደግሞ ከከሳሪዎች ትሆናለህ ይላል። ይሄ ለእኛም ነው ኺጣቡ፣ ለእኛም ነው ኺጣቡ። እና እነዚህ ሰዎች ጀሃነም የሚገቡበት ምክንያት ዱንያ ላይ እንደው እረፍት ሳይኖራቸው ለፍተው ደክመው የውመል ቂያማ መመለሻቸው ጀሃነም የሚሆነው ለምንድን ነው? በትክክለኛው መንገድ ስላልሄዱ፣ ተውሒድን፣ ዐቂዳን፣ ኢማንን፣ እስልምናን ስላጡ። ተስላ ናረን ሓሚያ ተኳሳ የሆነችውን እሳት ይገባሉ ይላል አላህ ስብሓነሁ ወተዓላ። ተድኹሉ ትልከል ውጁህ ናረን ሓረተን ቱቃሲ ሐረሃ በጣም ተኳሳ የሆነችውን እሳት ይገባሉ እነዚህ ሰዎች። ትኩሳቷንም እዛ ያው በጣም ይሰቃያሉ በትኩሳቷ ማለት ነው። ከዛም ምን ይላል አላህ ስብሓነሁ ወተዓላ? ቱስቃ ሚን ዐይኒን አንያ፣ ቱስቃ ሚን ዐይኒን አንያ። ምን ማለቱ ነው ያ ጀማዓ? ቱስቃ ሚን ዐይኒን አንያ ማለት ጀሃነም ውስጥ አንድ ምንጭ አለች። ጀሃነም ውስጥ ራሱ የሆነች ምንጭ አለች እና ያቺ ምንጭ የመፍላትን ጥግ ያየች ናት። የመፍላትን ጥግ ያየች፣ በቃ ከዛ በላይ ሊፈላም አይችል ማለት ነው። የመፍላት የመጨረሻ ደረጃ ላይ የደረሰች ምንጭ አለች። ውሃ ከዛ ነው የሚሰጣቸው። አስባችሁታል? እንግዲህ አላህ ስብሓነሁ ወተዓላ ለምንድን ነው ተስላ ናረን ሓሚያ ካለ በኋላ ቱስቃ ሚን ዐይኒን አንያ ያለው? ቱስቃ ማለት እንዲጠጡ ይደረጋል። ሚን ዐይኒን አንያ፣ ሚን ዐይኒን አንያ ያኒ በመፍላት ጥግ ደረጃ ላይ የደረሰች ከሆነች ምንጭ እንዲጠጡ ይደረጋል ነው የሚለው አላህ ስብሓነሁ ወተዓላ እዚህ ጋር። ለምንድን ነው አላህ ተስላ ናረን ሓሚያ ተኳሳ የሆነችውን እሳት ይገባሉ ካለ በኋላ ለምን ቱስቃ ሚን ዐይንን አንያ የምትለውን አንቀጽ አመጣ ሲባል፣ አንድ ሰው ሙቀት የሆነ የአየር ሁኔታ ውስጥ ሲሆን ምንድን ነው የሚያስፈልገው? የሚጠጣ ነገር ነው የሚያስፈልገው። ለምሳሌ እናንተ በተለይ ውጭ ላይ ያላችሁ፣ በተለይ ሳውዲ ምናምን እንደዚህ አረብ ሀገር ላይ ያላችሁ በደንብ ታውቁታላችሁ። አየሩ በጣም ሞቃታማ በሚሆንበት ጊዜ ምንድን ነው የሚያስፈልጋችሁ? ትኩሳቱን ሙቀቱን የምታበርዱበት ውሃ ትፈልጋላችሁ አይደል? ውሃ ትፈልጋላችሁ። ስለዚህ እነዚህም ያ ነው ምክንያቱ። አሁን ተስላ ናረን ሓሚያ ካለ በኋላ ስለ መጠጥ ያመጣበት ወይም ስለ መጠጥ ያወራበት ምክንያቱ ይህ ነው። አንድ ሰው በጣም ሞቃታማ የአየር ሁኔታ ውስጥ በሚሆንበት ጊዜ ያንን ሙቀቱን የሚያቀዘቅዝበትና የሚያበርድበት ውሃ ስለሚፈልግ ይህ ነው ሙናሰባው። ቀጥሎ ቱስቃ ሚን ዐይኒን አንያ የሚለው የመጣበት ነገር ግን እኛ ዱንያ ላይ አሁን እኛ ቢሞቀን ቀዝቃዛ ውሃ ጠጥተን ትኩሳቱን እናበርዳለን። ቀዝቃዛ ውሃ ጠጥተን ሙቀቱን እናስወግዳለን። የውመል ቂያማ ግን የጀሃነም ሰዎች የጀሃነም ሐር፣ የጀሃነም ትኩሳት፣ የጀሃነም ሙቀት በጣም ሲበረታባቸው የሚሰጣቸው ያው ተመሳሳይ የሆነ የመፍላትን ጥግ ካየች ምንጭ ነው ጠጡ የሚባሉት ማለት ነው። ወላሂ يعجز اللسان عن تعبير ما يعانونه في نار جهنم. نسأل الله أن ينجينا من عذاب جهنم، ونسأل الله أن يجعلنا من أهل الجنة. الله كجنة سويت الله يدرك، كجهنم الله يطبق. والله كبار، والله بدأم كبار ጀማዓ። ወላሂ ዝም ብሎ ማውራት ብቻ ሳይሆን እስኪ ተኸየሉ በትክክል እስኪ እናንተ ራሳችሁን እዛ ቦታ ላይ አስቀምጡትና አስቡት። በቃ ጀሃነም ምን ያክል ትናንት ተነጋግረናል። የጀሃነም ትኩሳቷ፣ የጀሃነም ክፋቷ፣ ቃጠሎዋ ምን ያክል ከባድ እንደሆነ። አሁን ይሄ እኛ የምንጠቀምበት እኛ የምናቀጣጥለው እሳት ሲባዛ በሰባ ነው ብለናል አይደል? ወይም የጀሃነም እሳት የኛን እሳት በ69 ደረጃ ይበልጠዋል ብለናል።
ቃጠሎ ክፋቱ እሱ ተጨምሮ ልክ የአሁኑ እሳት ስታስገቡ እጃችሁም ምን ያክል እንደሚያቃጥላችሁ ወይ ምን ያክል ክፋት እንዳለው ሁላችንም እናውቀዋል። የጀሃነም እሳት እዚህ ላይ 69 ደረጃ ጨምሩበት። ይሄ ቃጠሎ እያለ በጀሃነም እንዲህ የተቃጠሉ ሞት የለ አይገላገሉ ከዚህ ከቅጣት ህይወት የለ ደህና ህይወት የሚኖሩት ህይወት የላቸው። ላ የሙቱ ፊሃ ወላ የሕያ ትናንት እንዳልነው ሱረት አልአዕላ ውስጥ ላ የሙቱ ፊሃ ወላ የሕያ ሞቶ አይገላገል ወይ ደህና ህይወት አይኖረው ጀሃነም ውስጥ። ከዛ ደግሞ በጣም ተቃጥሎ በቃ ሙቀቷና ትኩሳቷ በጣም ሲከብዳቸው ውሃ ሲፈልጉ እንዲጠጡ የሚደረጉት ቱስቃ ሚን ዐይንን አንያ። አንያ ቢመዕና አይ አንያ ማለት ምን ማለት መሰላችሁ? ያኒ ሸዲድ አልሐራራ የትኩስነትን ጥግ ያየች ማለት ነው። አንያ ዐይን ማለት ምንጭ ነው። አንያ ማለት በመፍላት በኩል በቃ የመፍላት ጥግ ላይ የደረሰች ምንጭ ማለት ነው። ከዛች ነው እንዲጠጡ የሚደረገው። አላሁ ሙስተዓን። ቱስቃ ሚን ዐይንን ሸዲደትን ሐራረት ልማእ ያኒ ሚን ዐይንን ሸዲደቲ ሐራረት ልማእ በጣም ከባድ የሆነ ትኩሳት ካለው የመፍላትን ጥግ ካየች ምንጭ እንዲጠጡ ይደረጋሉ። ከዛ አላህ ስብሓነሁ ወተዓላ ምን ይላል? ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ለይሰ ለሁም ጠዓም ኢላ ሚን ضሪዕ የሚመገቡት ምግብ ደግሞ ምንድን ነው? ምግብ በሚፈልጉበት ጊዜ ደግሞ የሚሰጣቸው የምግብ አይነት ያኒ ضሪዕ የሚባል ዛፍ ነው። ضሪዕ የሚባል ተክል ነው። እሱ ነው የሚሰጣቸው አሉ ጀሃነም ውስጥ ምግብ በሚፈልጉበት ጊዜ። ያኒ ከዚህ ውጭ ሌላ ምግብ የላቸው። ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ضሪዕ የሚባለው የዛፍ አይነት ድርቅ አለ እሾህ በሾህ የሆነ በጣም አስከፊና በቃ አስቀያሚና ቆሻሻ የሆነ ተክል ነው። ያንን ነው እንዲበሉ የሚደረጉት። ምግብ ሲፈልጉ እሾህ ብቻ ነው ዛፉ የሚሰጣቸው ተክል እሾህ ብቻ ነው። ደረቅ ደረቅ እንዳለ እሾህ በሾህ ምግብ ሲፈልጉ የሚሰጣቸው ይሄ ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ضሪዕ እንጂ ከሱ ውጭ ሌላ ምግብ የላቸውም ይላል አላህ ስብሓነሁ ወተዓላ። ለይሰ ለሁም ጠዓሙን የተገዘውነ ብሂ የሚበሉት የሚመገቡት ምግብ የላቸውም ኢላ ሚን አኽበፊ ጠዓም በጣም ቆሻሻ ወአንተኒሂ ጥንብ የሆነ ምግብ ነው የሚሰጣቸው ጀሃነም ውስጥ ضሪዕ የሚባለው ማለት ነው። ሚን ነባትን ዩሰማ አሽብሪቅ ሽብሪቅ የሚለው ራሱን ضሪዕ ነው ይመስለኛል። ኢዛ የቢሰ ሳራ መስሙመን ድርቅ በሚልበት ጊዜ መርዛማ ይሆናል ይላል። ይህንን ነው እንግዲህ ጀሃነም ውስጥ የሚሰጣቸው። ከዛ አላህ አስከትሎ ምን አለ? ላ ዩስሚኑ ወላ ዩግኒ ሚን ጁዕ ላ ዩስሚን በልተው አይጠግቡ ወይ አያወፍራቸው። ላ ዩስሚን ማለት ሰውነታቸውን እንኳን ሊያወፍረው አይችል በልተውት እንደው ሰውነት አይሆናቸው። ወላ ዩግኒ ሚን ጁዕ ወይ ደግሞ ከረሃብ ስቃይ እንኳን አያስታግስላቸው። እነሱ በጣም ሲርባቸው ነው ምግብ ሲፈልጉ ይህ ነው የሚሰጣቸው። ይሄ ደግሞ በልተውትም ሰውነት አይሆናቸውም፣ ሰውነታቸውንም አያወፍረውም፣ ረሃቡንም አያስወግድም። አላሁ አክበር። ወላሂ ሰዕብ በጣም ከባድ ነው። ላ ዩስሚን አያወፍራቸው፣ ሰውነት አይሆናቸው። ወላ ዩግኒ ሚን ጁዕ ካለባቸው የረሃብም ስቃይ ጭራሽ ቅንጣት ታክል እንኳን ሊያስታግስላቸው አይችል። ላ ዩስሚኑ አኪለሁ የሚበላውን ሰው አያወፍረው። ወላ የሱዱ ጁዕተሁ ረሃቡን አያስወግድለት። ከዛ አላህ ስብሓነሁ ወተዓላ ስለ ጀሃነም ሰዎች ከተናገረ በኋላ
ስለ ጀሃነም ሰዎች አላህ ስብሓነሁ ወተዓላ ከነገረን በኋላ ስለ ጀነት ሰዎች ደግሞ ህይወት ምን አይነት ኒዕማ እንደሚኖራቸው ምን አይነት ጸጋ እንደሚኖራቸው ጀነት ውስጥ ደግሞ ስለ እነሱ ሊነግረን ምን አለ? ውጁሁ የውመኢዝን ናዒመ ውጁሁን የውመኢዝን ናዒመ። ውጁህ ቅድም እንዳልኳቸው አሁንም ፊቶችን ይጠቀማል፣ ግን አላህ ሙሉ አካሎችን ነው የሚያስበው። ውጁሁ የውመኢዝን ናዒመ፣ እነዛማ የሙእሚኖቹ ፊቶች ወይም ደግሞ ሙእሚኖቹ የውመል ቂያማ በፊቶቻቸው ላይ የጸጋው የኒዕማው ምልክት በደንብ ይታይባቸዋል። ፈገግታው፣ ደስታው፣ ብርሃናቸው፣ እረፍቱ፣ ዘና ማለታቸው ያስታውቃል ፊታቸው ላይ ገና ሲታዩ ማለት ነው። ውጁሁ የውመኢዝን ናዒመ፣ የነዛ የአማኞቹ ፊት የዛን ጊዜ በቃ በፈገግታ በብርሃን በደስታ በእረፍት የተሞላ የተቀማጠሉ ናቸው የሙእሚኖቹ ፊቶች የዛን ጊዜ። ሙእሚኖች የዛን ጊዜ በቃ ቅምጥልጥል የሆነ ህይወት ውስጥ ነው የሚሆኑት። ውጁሁ የውመኢዝን ናዒመ፣ ፊቶች የዛን ጊዜ የተቀማጠሉ ናቸው። ቢመዕና ሙእሚኖቹ የዛን ጊዜ የተቀማጠለ ህይወት ውስጥ ነው የሚሆኑት። ደስታቸው፣ ብርሃኑ፣ ሁሉ ነገሩ ፊታቸው ያስታውቃል፣ ፊታቸው ላይ ይታያል። ከዛ ምን አለ? ሊሰዕይሃ ራዲያ፣ ሊሰዕይሃ ራዲያ፣ ዱንያ ላይ እያሉ ሲሰሩ ለነበሩት ኸይር ነገር ደስተኞች ይሆናሉ። ዱንያ ላይ እያሉ በመስገዳቸው፣ ዱንያ ላይ ዘካ በመስጠታቸው፣ ዱንያ ላይ ጾም በመጾማቸው፣ ዱንያ ላይ ሐጅ በማድረጋቸው፣ ዱንያ ላይ ሰደቃ በመስጠታቸው፣ ዱንያ ላይ ወላጆቻቸውን በመታዘዛቸው በመንከባከባቸው፣ ዱንያ ላይ ዝምድና በመቀጠላቸው፣ ዱንያ ላይ ባለማማታቸው፣ ነገር እያዋሰዱ ሰውን ከሰው ካል ባለማጋጨታቸው፣ ዳዕዋ በማድረጋቸው፣ ዒልም በመማራቸው፣ ዒልም በማስተማራቸው፣ ኸይር የተባሉ ነገሮችን በሙሉ ዱንያ ላይ በመስራታቸው የዛን ቀን ይደሰታሉ። እንደው እንኳን ሰራው፣ እንኳን ዱንያ ላይ ያለው ሰገድኩ፣ እንኳን ዱንያ ላይ ጌታዬን አስታወስኩ፣ እንኳን ዱንያ ላይ እነዚህን ኸይር ስራዎች የሰራው ባልሰራ ኖሮ ዛሬ ይሄንን አላገኝም ነበር ሲሉ ይደሰታሉ በሰሩት ስራ። ሊሰዕይሃ ቢመዕና ዱንያ ላይ ለሰሩት ኸይር ስራዎች ራዲያ፣ ወዳጆችና ደስተኞች ይሆናሉ የዛን ቀን። ያኔ አያስታውቀንም ነበር። ለካ እንዲህ አይነት ደረጃ ለማግኘት ነው ስንሰራ የነበረው፣ እንኳንም ሰራን ይላሉ ማለት ነው። ሊሰዕይሃ ራዲያ። ስለዚህ ዛሬ ላይ ምናልባት መሸቃ ሊኖረው ይችላል ያ ጀማዓ። ከሌሊት ላይ ከእንቅልፋችን ተነስተን ከሞቀው እንቅልፍ ላይ ከሞቀው ፍራሽ ላይ ምናልባትም እንደው ከሚስቱ ጋር ተኝቶ ምናምን ምችት ያለ እንቅልፍ ውስጥ ተኝቶ ተነስቶ ከዛ እንቅልፍ ላይ ሌሊት መስገድ፣ ከዛ እንቅልፍ ላይ ተነስቶ ፈጅር መስጅድ መሄድ፣ እንደዚህ አይነት ነገሮች ትንሽ መሸቃ ሊኖራቸው ሊያስቸግሩን ይችላሉ። ነገር ግን የውመል ቂያማ የጀነት ሰዎች አላህ ሲያደርገን በኒዕማዎቹ በጸጋዎቹ ሲያቀማጥለን ፊታችን ሲያበራ የጀሃነም ሰዎች ጀሃነም ውስጥ ገብተው እንዲህ አይነት ስቃይና መከራን በሚያዩበት ጊዜ እኛ በጀነት ውስጥ በተለያዩ የአላህ ጸጋዎችና በረከቶች ስንቀማጠልና ሲንከባከበን አላህ ሱብሓነሁ ወተዓላ ያኔ ነው ዛሬ ላይ ትንሽ የተቸገርናት ነገር እንዴ ለዚህማ እንኳን አይደለም ያ ነገር ይገባው ነበር የምንለው የዛን ጊዜ ነው። ነገር ግን አሁን ስላላየነው በአይናችን ስላላየን ብዙ መዘናጋቶችና መሳነፎች ይስተዋላሉኛል። ግን ያኔ የጀነት ሰዎች ያኒ ሊሰዕይሃ ራዲያ ይላል አላህ ሱብሓነሁ ወተዓላ። ዱንያ ላይ ያሉ ሲሰሩት ለነበረው መልካም ስራ በጣም ይደሰታሉ የዛን ቀን። ፊ ጀነትን ዓሊያ ያኒ ወውጁሁ ሱዓዳኢ ፊ ዛሊከ ልየውም፣ የደስተኞቹ ፊቶች የዛን ቀን ደግሞ ዛቱ ኒዕመትን ወበህጀትን ወሱሩር፣ የጸጋ የፈገግታ የደስታ ባለቤቶች ነው የሚሆኑት። ሊማ ላቀውሁ ሚን ነዒም፣ ጀነት ውስጥ አላህ ሱብሓነሁ ወተዓላ ለሚሰጣቸው ጸጋ የዛን ቀን በጣም ደስተኞች ይሆናሉ ይላል። ከዛ ምን አለ? ፊ ጀነትን ዓሊያ፣ ፊ ጀነትን ዓሊያ ማለት ምን ማለት ነው? በደረጃም በቦታም ከፍ ያለችዋ ጀነት ውስጥ ይገባሉ የዛን ቀን። በደረጃም በቦታም ከፍ ያለችዋ ጀነት ውስጥ አላህ ሱብሓነሁ ወተዓላ ያስገባቸዋል ማለት ነው። ጠይብ ሊዐመሊሃ
الصالح الذي عملته في الدنيا راضية ይሄ የቅድሙ አንቀጽ ነው። ዱንያ ላይ ለሰሩት መልካም ስራዎች በሙሉ ደስተኞች ይሆናሉ። ፈቀድ ወጀደት ተዋበ ዐመሊሃ ሙደኸረን ለሃ ሙዳዐፋ ሲሰሩት ለነበረው ስራ ምንዳቸው ተጠራቅሞላቸው ተባዝቶላቸው በማግኘታቸው በጣም ደስ ይላቸዋል ማለት ነው። ፊ ጀነትን ዓሊያ አይ ፊ ጀነትን ሙርተፊዐት አልመካን ወልመካነህ አልመካን ቦታ ነው፣ አልመካነህ ደረጃ ማለት ነው። እና በደረጃውም በቦታውም ከፍ ያለ ጀነት ውስጥ እንዲገቡ ይደረጋል ማለት ነው። ላ ተስመዑ ፊሃ ላጊያ ላ ተስመዑ ፊሃ ላጊያ በጀነት ውስጥ ውድቅ የሆኑ ንግግሮችን አይሰሙም። በቃ ፋኢዳ የሌላቸው ጥቅም የሌላቸው ንግግሮችን አይሰሙም። ነፍሶቻቸው እንዳለ ጥርት ያሉ ስለሆኑ እዛ ጠቃሚ ንግግር እንጂ አይሰማም። በቃ ይሄ ዝባዝንኬ ምናምን ዛዛታ የለም ጀነት ውስጥ። ሁሉም ነገር ደስ የሚልና ጠቃሚ የሆነ ነገር ብቻ ነው የሚሰሙት። ለዛ ላ ተስመዑ ፊል ጀነቲ ከሊመተ ባጢልን ወለግው ዘም ብሎ አጉል ዛዛታና ውድቅ የሆነ ንግግር ጀነት ውስጥ አይሰሙም የጀነት ሰዎች። ፈድለን ዐን ሰማዒ ከሊመትን ሙሐረመ ሐራም የሆኑ ንግግሮችን መስማት ይቅርና ዝም ብሎ ጥቅም የሌላቸው ንግግሮችን እንኳ አይሰሙም የጀነት ሰዎች ይላል አላህ ስብሓነሁ ወተዓላ። ጠይብ ላ ተስመዑ ፊሃ ላጊያ ካለ በኋላ አላህ ምን ይላል? ፊሃ ዐይኑን ጃሪያ ፊሃ ዐይኑን ጃሪያ አይ ፊል ጀነቲ ፊ ሃዚሂል ጀነቲ ዑዩኑን ጃሪየቱን ዩፈጅሩነሃ በጀነት ውስጥ ፈሳሽ የሆኑ ወንዞች አሉ። የውሃ፣ የወተት፣ የኸምር፣ የማር የነዚህ ወንዞች አሉ ጀነት ውስጥ የሚፈሱ ማለት ነው። ፊሃ ዐይኑን ማለት ምንጭ ማለት ነው። ዐይን ጃሪያ ፈሳሽ የሆኑ ምንጮችም ጀነት ውስጥ አሉላቸው። ዩፈጅሩነሃ ወየስሪፉነሃ ከይፈ ሻኡ በፈለጉት መልኩ ይጠቀሟቸዋል እነዚህን የጀነት ወንዞች ማለት ነው። ከዛ ምን አለ? ፊሃ ሱሩሩን መርፉዐ ፊሃ ሱሩሩን መርፉዐ አይ ፊሃ አሲረቱን ዓሊያ ፊሃ ሱሩሩን ሱሩር ማለት አልጋዎች ማለት ነው። ጀምዑ ሰሪር የሰሪር ጀምዕ ነው። ፊሃ ሱሩሩን መርፉዐ ከፍ የተደረጉ አልጋዎችም አሉላቸው። ከፍ የተደረጉ አልጋዎችም አሉላቸው ይላል አላህ ስብሓነሁ ወተዓላ። ሲፈልጉ ቁጭ ይሉባቸዋል ደገፍ ብለው፣ ሲፈልጉ ይጋደሙበታል፣ የፈለጉትን ያደርጉበታል ማለት ነው። ከዛም ምን አለ? ወአክዋቡን መውዱዐ ወአክዋቡን መውዱዐ ጀነት ውስጥ ደግሞ የሚጠጡባቸው መጠጫዎችም አሏቸው። እንግዲህ አልጋው ላይ እንዲህ ከፍ ያለ አልጋ ላይ የተቀመጠ ሰው ደገፍም ብሎ ሆነ ጋደም ብሎ ምን ይፈልጋል? የሚጠጣ ነገር ይፈልጋል። እንግዲህ ደጋግሞ መጠጣት ነገር ይፈልጋል። አሁን እናንተም እንዲሁ ተመችቷችሁ ምናምን እንዲህ ደግፍ ብላችሁ ስትቀመጡ አጠገባችሁ ወይ ሻይ ነገር ወይ ቡና ነገር ወይ ነገር ብቻ የሚጠጣ ነገር ትፈልጋላችሁ። እና የጀነት ሰዎች እዛ ከፍ ያለ አልጋ ላይ እንደ ንጉስ ከተቀመጡ በኋላ ፊት ለፊታቸው ደግሞ የሚጠጡበት መጠጫዎች አሉላቸው። በይነ አይዲህም ውጁሁን ወአክዋቡን መውዱዐ ማለት ፊት ለፊታቸው ላይ የሚጠጡባቸው መጠጫዎችም ይቀመጡላቸዋል። خلاص ዝም ብሎ ማንሳት ብቻ ነው። መጠጣት ፈልገው መጠጫ አያጡም፣ ፊት ለፊታቸው ላይ ይቀመጥላቸዋል። አክዋቡን መጥሩሐ ሙሀየአቱን ሊሹርብ በቃ መጠጣት እንዲችሉ የተዘጋጁ መጠጫዎች ሁሌ ፊት ለፊታቸው ላይ አሉ። ወነማሪቁ መስፉፈ ወነማሪቁ መስፉፈ ነማሪቅ ማለት ትራሶች ማለት ነው። ወነማሪቁ መስፉፈ ማለት በስነ ስርዓት በትክክል የተደረደሩ ትራሶችም አሉላቸው እዛ። ያኒ አላህ ስብሓነሁ ወተዓላ አሁን አንድ ሰው ቤቱን ሲያስውብ ምናምን በቃ በጣም ለማሳመር ሲጥር የሚያማምሩ ምርጥ የሆኑ ትራሶች ምናምን አምጥቶ ነው ቤቱን የሚያሸበርቀው። የጀነት ሰዎች የሚገራርሙ አልጋዎች ላይ ነው የሚቀመጡት። የሚገራርሙ ትራሶች አሉላቸው።
በስነ ስርዓት በሚያምር መልኩ የተደረደሩ ማለት ነው። አንዱ ከአንዱ ጎን በትክክል የተቀመጠ ወነማሪቁ መስፉፈ ነማሪቅ ትራሶች ናቸው። መስፉፈ በስነ ስርዓት የተደረደሩ ትራሶችም አሉላቸው። ወዘራቢዩ መብሱሰ ፊሃ ወሳኢዱ መርሱስ ባዕዱሃ ኢላ ባዕዱ ማለት አሁን ያልነው ነው። ትራሶች በስነ ስርዓት አንዱ ከአንዱ ጎን ተቀምጦ በደንብ በሚያምር መልኩ የተደረደሩ ትራሶች አሉላቸው። ትራሶቹም በእኛ ሀገር ትራስ እንዳትመስሉ፣ በዱንያ ትራስ እንዳትመስሉ በጭራሽ። እንደው ጭራሽ እኛ አቅላችን ሊደርስበት ሁላ አይችልም የጀነትን ትራስ። ወፊሃ ከዛ ወዘራቢዩ መብሱስ አለ። ዘራቢይ ማለት ምንጣፎች ናቸው። ምንጣፎች ናቸው እጅግ በጣም ለግዠሪ የሆኑ በጣም ፋኺር የሆኑ የነጠጡ የሌለ በቃ የሚያማምሩ ምንጣፎች በርካታ የሆኑ ወዘራቢይ ዘራቢይ ማለት ምንጣፎች ናቸው። መብሱታ ያኒ ተበተኑ የተረጩ የሆኑ ይሄ ብዛታቸውን ያመላክታል። በጣም በርካታ የሚያማምሩ ለግዠሪ የሆኑ ምንጣፎችም አሏቸው እዛ። ወፊሃ ቡሱጡን መብሱጣ ሁና ወሁናክ እዚህም እዛም የተነጠፉ ስጋጃዎች ወይ ደግሞ ምንጣፎች አሉላቸው። ወዘራቢዩ መብሱጣ ከዛ አላህ ስብሓነሁ ወተዓላ እዚህ ጋር ወለማ ዘከረ አላህ ተፋውተ አሕዋል አልአሽቅያኢ ወሱዓዳኢ ፊል አኺራ ለማ ዘከረ አላህ የጠቀሰ ጊዜ ተፋውተ አሕዋል አልአሽቅያ ወሱዓዳ ፊል አኺራ የደስተኞቹንና የተከፊዎቹን ሁኔታ ምን ያክል ልዩነት እንዳለው የውመል ቂያማ ከጠቀሰ በኋላ ወጀሀ አንዛር አልኩፋር ከሃዲዎችን እስኪ ተመልከቱ ሊላቸው ፈለገ። ኢላ ማ የዱልሁም ዐላ ቀድሪ ልኻሊቅ የአላህ ስብሓነሁ ወተዓላን ደረጃ ቦታውን ከፍታውን እንዲያውቁና ወሑስኒ ኸልቂሂ እንዴት አድርጎ አሳምሮ ፍጡራኖችን ደግሞ እንደሚፈጥር እንዲያዩ ፈለገ አላህ ስብሓነሁ ወተዓላ። ለምን? ሊየስተድሉ ቢዛሊከ ዐለል ኢማን እነዚህን ገራሚ ገራሚ ድንቅ ድንቅ የሆኑ የአላህን ፍጡራኖች ካዩ በኋላ እውነትም ይሄ ትክክለኛ ፈጣሪ ነው ብለው እምነት የሚባለው ነገር ልባቸው ውስጥ እንዲገባና እነዚህን የሚገራርሙ ፍጡሮች ለአላህ አምላክነትና ጌትነት ፈጣሪነት መረጃዎች እንዲያደርጓቸውና ኢማን ልባቸው ውስጥ እንዲገባ በማለት አላህ ካፊሮቹን የተወሰኑ ፍጡሮቹን በመጥቀስ ወደዛ እንዲመለከቱ ማድረግ ፈለገ። ሊየድኹሉል ጀነ ኢማን ቀልባቸው ውስጥ ከገባ በኋላ ጀነት እንዲገቡ ሰበብ እንዲሆናቸው ፈየኩኑ ሚነ ሱዓዳ ከዛም ከደስተኞች እንዲሆኑ ያኒ ኩፋሮቹን አላህ ስብሓነሁ ወተዓላ ነገራቸው። በዚሁ በክህደታችሁ ከቀጠላችሁና በእንዲሁ ህይወታችሁ የሚጠናቀቅ ከሆነ የውመል ቂያማ ምንዳችሁ በጣም ከባድ ነው። ጀሃነም ውስጥ እንዲህ አይነት ነገር ነው የሚገጥማችሁ። ምግባችሁ ይህ ነው፣ መጠጣችሁ እንዲህ ነው። ሁሉን ነገር ከጠቀሰ በኋላ ሙእሚኖቹ ደግሞ የውመል ቂያማ ጀነት ውስጥ ምን አይነት ጸጋ እንዳላቸው፣ ምን አይነት ኑሮ እንዳላቸው እስካሁን ድረስ የጠቀስናቸው በነገራችን ላይ የሰው ልጅ አላህ ስብሓነሁ ወተዓላ በሚያውቀው ነገር በቃ ዱንያ ላይ ሲኖር በሚያውቀው ነገር ነው አላህ ጀነት ላይ እንዲህ ያለልህ እያለ ኒዕማዎቹን ወይም ጸጋዎቹን የሚዘረዝርለት በምናውቀው ነገር ነው። ከዛ በኋላ ይሄ እንግዲህ እኛ በምናውቃቸው ነገሮች ነው። ለምሳሌ ትራሱንም እኛ እናውቀዋለን፣ ምንጣፎቹንም እናውቃለን፣ አልጋ እናውቃለን፣ መጠጫዎች ምናምን እናውቃለን። ስለዚህ እኛ በምናውቀው አላህ እንግዲህ የዱንያውንና የጀነቱን ደግሞ አንድ አይነት ማድረግ በተአምር የማይታሰብ ነገር ነው። እንዲህ ነው ብለን ራሱ በአቅላችን ልናመጣው ሁላ አንችልም። በምናውቀው አላህ ስብሓነሁ ወተዓላ ካጓጓን በኋላ ከዛስ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር አይኖች አይተውት የማያውቁ ጆሮዎች ሰምተውት የማያውቁት በሰዎች ልብ ላይም ውል ብሎ የማያውቅ የሆነን ጸጋም ደግሞ አላህ ጀነት ውስጥ አዘጋጅቷል። ይሄ አሁን የተዘረዘሩት እኛ በምናውቃቸው ነገሮች ነው አላህ የተወሰነ የነገረን። እኛ አይተነው የማናውቀው ጭራሽ ጆሮአችን ሰምቶት የማያውቅና በልባችን ላይ ውል ብሎ የማያውቅ ኒዕማና ጸጋ ደግሞ ጀነት ውስጥ አለ። አላሁ አክበር። ይሄን ሁሉ ከጠቀሰ በኋላ እነዚህ ከሃዲዎች እንደው እንዲመለሱ ኢማን ልባቸው ውስጥ እንዲገባና ጀነት የሚያስገባቸውን መንገድ ይዘው የውመል ቂያማ ከደስተኞቹ እንዲሆኑ የተወሰኑ አላህ ስብሓነሁ ወተዓላ ድንቅ ድንቅ የሆኑ ፍጡሮቹን ጠቅሶ
እስኪ ተመልከቱ ወደ እነዚህ ፍጡሮች፣ እነዚህን የመሳሰሉ ድንቅ ፍጡሮች የፈጠረ ጌታ እንዴት ሊመለክ አይገባውም ብቻውን? ለምን ሌላ አካል ይመለካል ከሱ ጋር የሚለው ነገር አስተንትነው ኢማን ልባቸው ውስጥ ገብቶ ጀነት እንዲገቡ ሲፈልግ አላህ ስብሐነሁ ወተዓላ ምን አላቸው? አፈላ የንظሩነ ኢለል ኢቢሊ ከይፈ ኹሊቀት። አፈላ የንظሩን አይመለከቱም ምን ይላል አላህ ስብሐነሁ ወተዓላ። አፈላ የንظሩነ ነظረ ተአሙሊን የማስተንተን የሆነን እይታ ነው። ግን አይመለከቱም ወይ? የማስተንተን የሆነን መመልከት አይመለከቱም ወይ? ኢለል ኢቢሊ ወደ ግመል ከይፈ ኹሊቀት አላህ እንዴት አድርጎ በዚህ ድንቅ አፈጣጠር ግመልን እንደፈጠራት አይመለከቱም? አያስተነትኑም? በዚህ ድንቅ አፈጣጠር አላህ ግመልን እንዴት አድርጎ እንደፈጠረ በደንብ አድርጎ የማስተንተን የሆነ አመለካከት ወደ ግመል አይመለከቱም ወይ ይላል አላህ ስብሐነሁ ወተዓላ። አፈላ የንظሩነ ነظረ ተአሙሊን ኢለል ኢቢሊ ከይፈ ኸለቀሃ አላህ ግመልን አላህ እንዴት አድርጎ እንደፈጠራት አይመለከቱም። ወሰኸረሃ ሊበኒ አደም ለሰዎችም ደግሞ ለአደም ልጆችም አገልግሎት እንድትውልም አላህ እንዴት አድርጎ እንዳገራትስ አይመለከቱም ወይ? ወኢለ ሰማኢ ከይፈ ሩፊዐት ወኢለ ሰማኢ ከይፈ ሩፊዐት ወየንظሩነ ኢለ ሰማኢ ከይፈ ረፈዐሃ አላህ ስብሓነሁ ወተዓላ ሰማይንስ ከበላያቸው እንዴት አድርጎ ከፍ እንዳደረገ አይመለከቱምን? ይህን የሚያክል ግዙፍ ፍጡር የጀማዓ አንድ እንደው አስተውላችሁ አይታችሁ ታውቃላችሁ? ሰማይን ወደ ውጭ ወጣ ብላችሁ እንደው ወደ ውጭ ወጣ ብላችሁ ሰማይን በደንብ አድርጋ አይታችሁ ታውቃላችሁ? ይህን የሚያክል ግዙፍ ፍጥረት ያለምንም ምሰሶ አላህ ስብሐነሁ ወተዓላ ማቆሙን ስትመለከቱ ምን ይሰማችኋል? እነዚህ ከሃዲ ሰዎች ይህን የሚያክል ፍጥረት ሰማይ ያለ ምሰሶ እንዲያድርጉ ያቆመውን ጌታ እንደው እንዴት አያመልኩትም? እንዴት በደንብ አድርገው አስተንትነው አይመለከቱትም? ይህንንና በአላህ እንዴት አያምኑ? አፈላ የንظሩነ ኢለል ኢቢሊ ከይፈ ኹሊቀት ወኢለ ሰማኢ ከይፈ ሩፊዐት ሰማይን እንዴት አድርገን ከፍ እንዳደረግነው ያለ ምሰሶ እንዴት እንዳቆምነው አያዩ? ወየንظሩነ ኢለ ሰማኢ ከይፈ ረፈዐሃ ሐታ ሳረት ፈውቀሁም ሰቅፈን መሕፉዛ ከበላያቸው እንደው የተጠበቀ የሆነ የማይወድቅ የሆነ ጣራ ሆኖ አላህ ስብሐነሁ ወተዓላ ያለ ምሰሶ ማቆሙን አይመለከቱም ወይ? ላ የስቁጡ ዐለይሂም በእነሱ ላይ የማይወድቅባቸው ሆኖ ይህን የሚያክል ግዙፍ ፍጥረት ምሰሶ የለው፣ ግን ከግዝፈቱ ጋር ደግሞ እነሱ ላይ አይወድቅባቸውም፣ አይመለከቱም ይህን የመሰለ ፍጥረት። ወኢለል ጂባሊ ከይፈ ኑስበት ወደ ተራራዎችስ አይመለከቱም ወይ? እንዴት አድርጎ አላህ እንደቸከላቸው። ወኢለል ጂባሊ ተራራዎችንም አይመለከቱም የማስተንተን የሆነን መመልከት። ከይፈ ኑስበት እንዴት አድርጎ ችካል እንዳደረጋቸው ለምድር እንዳትንቀጠቀጥና እስትቅራር አግኝታ ተረጋግታ እንድትቆይ ተራራዎችን እንዴት አድርጎ ችካል እንዳደረገ አይመለከቱም አላህ ስብሐነሁ ወተዓላ። ወየንظሩነ ኢለል ጂባሊ ከይፈ ነሰበሃ ወተበተ ቢሃ አልአርድ እንዴት አድርጎ አላህ እንደቸከላትና ምድር እንዴት እንዳጸናባቸው ተራሮቹን አይመለከቱም ወይ? አንተ ጠሊበ ቢናስ ሰዎችን ይዛ እንዳትንቀጠቀጥ አላህ ተራሮችን እንዴት አድርጎ እንደቸከላቸውስ አይመለከቱም ወይ? የማስተንተንን አመለካከት ማለት። ወኢለል አርዲ ከይፈ ሱጢሐት ወኢለል አርዲ ምድርንስ አይመለከቱም ወይ? ከይፈ ሱጢሐት አላህ እንዴት አድርጎ እንደዘረጋት ይቺን ምድር አላህ እንዴት አድርጎ እንደዘረጋት ለሰዎች መኖሪያ፣ ለሰዎች መንቀሳቀሻ፣ ለሰዎች መቀመጫ አድርጎ አመቻችቶ እንዴት አድርጎ እንደዘረጋትስ አይመለከቱም ወይ? ተመልከቱ መሬትን የሚያክል ፍጡር እዩት፣ ምን ያክል ምን እንደሚያክል። ይህን የፈጠረ ጌታስ ሊመለክ አይገባውም ወይ? በሱ ላይ ሊጋራ ይገባዋል?
እንደው እነዚህን የመሳሰሉ ድንቅ ፍጡራኖችን የፈጠረ ጌታ በብቸኝነት ሊመለከው እሱ ነው የሚል ኢማን ውስጣቸው እንዲገባና የውመል ቂያማ ከደስተኞቹ እንዲሆኑ ሲል ነው አላህ እነዚህን ነገሮች የሚጠቅስላቸው። ወኢለል አርዲ ከይፈ ሱጢሐት። ከዛ በኋላ እንዲህ ካለ በኋላ ምን አለ አላህ ስብሓነሁ ወተዓላ? ፈዘኪር ሙሐመድ ሆይ ሰለዋቱ ረቢ ወሰላሙሁ ዐለይህ ፈዘኪር አስታውሳቸው፣ ፈዘኪር አስታውሳቸው። ከዛ ወጀዐለሃ ሙሀይአተን ሊስቲቅራር ናስ ዐለይሃ። እሺ ወየንظሩነ ኢለል አርዲ ከይፈ በሰጠሃ፣ ምድርን እንዴት አድርጎ አላህ እንደዘረጋት አይመለከቱም ወይ? ወጀዐለሃ ሙሀይአተን ሊስቲቅራር ናስ ዐለይሃ፣ ሰዎች እሷ ላይ ተረጋግተው እንዲኖሩም ዝግጁ ያደረጋትን ጌታ አይመለከቱም? እንዴት አድርጎ ዝግጁ እንዳደረጋት አይመለከቱም ወይ ወደ እሷ? ወለማ ወጀሀሁም ኢለ ነظር ኢላ ማ የዱሉ ዐላ ቁድረቲሂ ተዓላ፣ የአላህን ስብሓንሁ ወተዓላ ድንቅ ችሎታ ወደሚያመላክቱ ነገሮች አላህ ካሳያቸው በኋላ ካመላከታቸው ከጠቆማቸው በኋላ ወጀሀ ረሱለሁ ሰለላሁ ዐለይሂ ወሰለም ፈቃል፣ መልእክተኛው ሙሐመድን ሰለላሁ ዐለይሂ ወሰለምን ደግሞ አመላከታቸው እንዲህ አላቸው። ፈቃል ፈዘኪር አስታውስ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ኢነማ አንተ ሙዘኪር፣ አስታውሳቸው። ዒዝ አዩሃ ረሱሉ ሃኡላ፣ እነዚህን ሰዎች እስኪ ገስጻቸው። ወኸውፍሁም ሚን ዐዛቢላህ፣ ከአላህ ስብሓንሁ ወተዓላም ቅጣት አስፈራራቸው። የውመል ቂያማ በጣም ከባድ ቅጣት አለ በላቸው። ኢነማ አንተ ሙዘኪር፣ አንተ አስታዋሽ ብቻ ነህ፣ አንተ አስታዋሽ ብቻ ነህ። ላ ዩጥለቡ ሚንከ ኢላ ተዝኪረሁም አይ ተዝኪሩሁም፣ ከአንተ ማስታወስ ብቻ ነው የሚፈለገው። ኸላስ አንተ አስታውሳቸው፣ ገስጻቸው። መልካም ሰዎች የውመል ቂያማ የሚያገኙትን ደስታ ንገራቸው። መጥፎ ሰዎችና ከሃዲዎች የውመል ቂያማ የሚገጥማቸውን ቅጣት አስታውሳቸው። አንተ እንግዲህ እንዲህ ካደረክ ኸላስ ዋጅብህን ግዴታህን አድርሰሃል። ይኸው ነው ከአንተ የሚፈለገው አለና አላህ ስብሓነሁ ወተዓላ ወአማ ተውፊቁሁም ሊልኢማን ፈሁወ ቢየዲላሂ ዐዘ ወጀል። አንተ ማስታወስ ብቻ ነው የሚፈለገው ከአንተ። ሂዳያ መስጠቱ፣ መምራቱ፣ ትክክለኛውን መንገድ ቀልባቸው ውስጥ ማስቀመጡ ይሄ በአላህ እጅ ነው፣ በአንተ እጅ አይደለም። አላህ በሌላ አንቀጽ ላይ ምን ይላቸዋል? ኢነከ ላ ተህዲ መን አሕበብት፣ አንተ የወደድከውን ሰው መምራት አትችልም ይላቸዋል አላህ ስብሓነሁ ወተዓላ። ይህንን ደግሞ አጎታቸውን አቡ ጣሊብን መምራት አለመቻላቸው ትልቅ መረጃ ሆኖ እናገኘዋለን። ለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ማለት ከስንት መከራ፣ ከስንት ችግር፣ ከስንት ጭንቀት ሲከላከልላቸው የቆየ ነው ከአላህ ስብሓነሁ ወተዓላ ቀጥሎ በሰበብነት ከስንት ጉድ። ያም ሆኖ ግን ሙስሊም አልነበረም፣ ላኢላሃ ኢለላህ አላለም። ቁል ላኢላሃ ኢለላህ ኡሓጁ ለከ ቢሃ ዐንደላህ፣ እንደው ላኢላሃ ኢለላህ በል አላህ ዘንድ እንትን እልሃለሁኝ አማላጅ ሆንልሃለሁ፣ የዛን ቀን እንደው መሰክርልሃለሁ ወይ አላህን እለምንልሃለሁ እያሉት ነቢዩ ዓለይሂ ሰላቱ ወሰላም እንደው ላኢላሃ ኢለላህ ብቻ በል ግድ የለህም እያሉ የህይወቱ መጨረሻ ላይ ማለት ይፈልግ ነበር። ወደ እስልምናው መግባት ትክክለኛ መንገድ ላይ እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሁሉ እያወቁ ነገር ግን ሂዳያ በአላህ እጅ ብቻ ስለሆነች ነቢዩ ዓለይሂ ሰላቱ ወሰላም የሚወዱትን አጎታቸውን እንኳ መምራት አልቻሉ። ለዛ ነው ኢነከ ላ ተህዲ መን አሕበብት አላቸው። አንተ የምትወደውን ሰው መምራት አትችልም። እዚች ጋር አያይሼ መናገር የምፈልገው ካፊር የሆነን ሰው መውደድ የሚባለው መስአላ ከዚህ ጋር ተከትሎ ይነሳል። ይሄ የስጋ የዝምድና መውደድ እንጂ በዲኑ አይወዱትም ነቢዩ ሰለላሁ ዐለይሂ ወሰለም። ተማም እና ግን አንድ ሰው አባት ካፊር የሆነ አባት ቢኖረው አላህ ይጠብቀን፣ ካፊር ወንድም ቢኖረው፣ ካፊር እናት ቢኖረው፣ ካፊር አጎት ቢኖረው እንደው የስጋ ውዴታ አይከለከልም። ለዚህም መረጃው ኢነከ ላ ተህዲ መን አሕበብተ አላቸው አላህ ስብሓነሁ ወተዓላ። አንተ የወደድከውን ሰው መምራት አትችልም የሚለውን የቁርአን አንቀጽ አወረደ። አቡ ጣሊብን መምራት ስላልቻሉ ማለት ነው። አያችሁ። እና አንድ ሰው
የስጋ ውዴታ እንዲሁ እናቱ ስለሆነች አጎቱ ስለሆነ አባቱ ስለሆነ ይሄ አይከለከልም። ነገር ግን በዲናቸው ልትወዷቸው አይገባም፣ በዲናቸው ልጠሏቸው ይገባል። ግዴታ ነው እሱ እና ይሄ ነው እና ይሄንኛው ሂዳያ አንተ የምትወደውን ሰው መምራት አትችልም የሚላቸው ግን ምን አይነት ሂዳያ ነው? መምራት የሚባለው ነገር በሁለት ይከፈላል። ሂዳየቱ ኢርሻድ ወሂዳየቱ አተውፊቅ ተብሎ በሁለት ይከፈላል። ሂዳያ መምራት የሚባለው ነገር ሂዳያ የሚባለው ነገር በሁለት ይከፈላል። ሂዳየቱ ተውፊቅ እና ሂዳየቱ ደላለቲ ወልኢርሻድ ይባላል። ሂዳየቱ ተውፊቅ በቃ መንገዱን አምጥቶ ልብ ውስጥ ማስቀመጥ፣ ይሄ የአላህ ብቻ ነው። ይሄ የአላህ ብቻ ነው። ምክንያቱም አላህ ስብሓነሁ ወተዓላ በሌላ የቁርአን አንቀጽ ላይ ነቢያችንን ምን ይላቸዋል? ወኢነከ ለተህዲ ኢላ ሲራጥ ሙስተቂም፣ አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል። አንድ ያልገባው ሰው መጥቶ ቁርአን እርስ በራሱ የሚጋጩ አንቀጾች አሉት ሊል ይችላል። አምጣ ስትለው ምን ይላል? እዚህ ጋር ኢነከ ላ ተህዲ መን አሕበብት ይላል። አንተ የምትወደውን ሰው መምራት አትችልም። እዛ ጋር ደግሞ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም፣ አንተ ወደ ቀጥተኛው መንገድ ትመራለህ ይላል። ምንድን ነው ታዲያ ሁለት አይነት በአንድ ጉዳይ ላይ ሁለት አይነት ተቃራኒ የሆኑ ሀሳቦች የሚያንጸባርቅ ሊል ይችላል። فهذا لم يفهم معنى القرآن، ይሄ የቁርአንን መልእክት አልተረዳም። በመጀመሪያ ሂዳያ ሁለት አይነት ነው። ሂዳየቱ ተውፊቅ የሚባል አለ፣ ያኒ ሂዳያውን መመራቱን ልብ ውስጥ የማስቀመጡ አይነት ማለት ነው። ሁለተኛው ሂዳየቱ አልኢርሻድ ይባላል። እሱ ደግሞ ትክክለኛውን መንገድ ማመላከት ማለት ነው። ትክክለኛውን መንገድ ማመላከት፣ ይሄ ልክ የሆነ መንገድ ነው፣ ይሄንኛው ትክክል ያልሆነው መንገድ ነው ብሎ ወደ ትክክለኛው መንገድ መጥራት፣ ይሄ ሂዳየቱ ኢርሻድ ወአደላላህ ተብሎ ይጠራል። ይሄንኛውን ነው አላህ ስብሓነሁ ወተዓላ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም ያላቸው፣ አንተ ወደ ቀጥተኛው መንገድ ትመራለህ ያላቸው አይ ሂዳየት አልኢርሻድ ወአደላላህ ነው እንጂ ሂዳየት ተውፊቅ በአላህ እጅ ነው። ያኒ ሂዳያውን አንስቶ ልብ ውስጥ ማስቀመጥ ይሄ አላህ ስብሓነሁ ወተዓላ ብቻ ስራ ነው። ለዛ ነው ነቢያችንም ቢችሉ ኖሮ ይሄንን ለአቡ ጣሊብ ልብ ውስጥ ያስቀምጡለት ነበር ይሄን ሂዳያ፣ እሱም በኩፍር ላይ አይሞትም ነበር። ነገር ግን ሂዳየት ተውፊቅ የሚባለው በአላህ እጅ ሲሆን ነቢዩ ደግሞ የሚመልኩትና እሳቸው የሚችሉት የሂዳያ አይነት ሊሰጡ የሚችሉት ሂዳያ ሂዳየት አልኢርሻድ ወደላላ ነው። በቃ ማመላከት ብቻ ነው። ኸይሩን መንገድ ማመላከት፣ ይሄ ነው ጥሩ መንገድ፣ ይሄ ነው ትክክለኛው መንገድ፣ ይሄ ነው የውመል ቂያማ ደስተኛ የሚያደርገው መንገድ ብለው ማመላከት ነው የእሳቸው ስልጣን። አይ ካለ ሰውዬው አላህ ካልፈለገ ሂዳያውን ልቡ ውስጥ ካላስቀመጠ ኸላስ እሳቸው ሊመሩት አይችሉም። በቃ ያመላክቱታል እንጂ ሊመሩት አይችሉም። ለዛ ነው አላህ ስብሓነሁ ወተዓላ ኢነከ ላ ተህዲ መን አሕበብት ሲላቸው አይ ላ ተህዲ ሂዳየተ ተውፊቅን ማለት ነው። ሂዳያ የሚባለውን ነገር አንተ ቀልቡ ላይ ማስቀመጥ አትችልም ለምትወደው ሰው። ሌላ ቦታ ላይ ደግሞ ወኢነከ ለተህዲ ኢላ ሲራጥን ሙስተቂም ሲል አይ ትክክለኛውን መንገድ ማመላከት መምራት ትችላለህ። ተግባባን? ስለዚህ የቁርአን አንቀጾች መቼም ቢሆን ሊጋጩ አይችሉም ማለት ነው። መቼም ቢሆን የቁርአን አንቀጾች እርስ በራሳቸው የቁርአን አንቀጽ ትክክለኛ ከሆነ ሐዲስ ጋር የቁርአን አንቀጽም ሆነ ትክክለኛ ሐዲስ ጤነኛ ከሆነ አእምሮ ጋር መቼም ሊጋጭ አይችልም። መቼም የቁርአን አንቀጽ ከቁርአን አንቀጽ ጋር መቼም አይጋጭም። የቁርአን አንቀጽ ከትክክለኛ ሐዲስም ጋር መቼም አይጋጭም። የቁርአን አንቀጽ ከአእምሮ ጤነኛ አእምሮ ጋር መቼም አይጋጭም። ትክክለኛ ሐዲስ ጤነኛ ከሆነ አእምሮ ጋር መቼም ሊጋጭ አይችልም። ይሄን ውሰዱት። ይሄ መቼም የማይቀየር ህግ ነው። መቼም አንድም ሰው መጥቶ በቁርአን ውስጥ ግጭቶች አሉ ይሄና ይሄ አንቀጽ ይጋጫል ብሎ ቢያመጣ ይሄ የሱ የፈህም ችግር ነው፣ የመረዳት ችግር ነው እንጂ በቁርአን ውስጥ የሚጋጩ አንቀጾች የሉ። አይ እነዚህ የቁርአን አንቀጾች ከዚህ ሐዲስ ጋር ይጋጫሉ ቢል መጥቶ ለምሳሌ እንደ አንዳንድ ሱፋሃዎችና ቂሎች አንዳንድ ሞኞች መጥተዋል። አሁን አላህ ሂዳያ ይስጠን ለሁላችንምና ማለት ከዚህ በፊትም ተናግሬዋለሁ። አሉ አንዳንድ ከንቱ የሆኑ ሰዎች ሙስሊሞች ነን ብለው ለዛውን ማለት ነው። እኔ እኮ ከካፊር ቢመጣ እኮ አይቆጨኝም እንዲህ አይነቱ ነገር። በጣም እናደደው ምበሽቀው ሙስሊም ነኝ ብሎ መጥቶ ለዛውም ደግሞ የእስልምናን ጉዳይ ይዤ ቀርባለሁ የሚል የቴሌቪዥን ጣቢያ ላይ ቢቀርቡላ ሰው ሆኖ ማለት መጥቶ ትክክለኛ የሆነን ሐዲስ
ከቁርአን አንቀጽ ጋር ይጋጫል፣ አይስማማም። ከዚህም አልፎ ይህንን ቆሻሻ ሐዲስ እንዴት አድርጌ ላስማማው ከቁርአን ጋር? አላሁ ሙስተዓን። እንዲህ አይነቱ እንደው ምን አለ እንደው መርዙን እዛው ይዞ ቢቀመጥ ቤቱ ይዞ ቢቀመጥ ይሄን መርዙን እዛው ቤቱ ቢቀመጥ ጥሩ ነው። በዚሁ አጋጣሚ አብዱልከሪም ነው አብዱልጀሊል ምናምን የሚባል ሰውዬ ነው እዚህ ቲክታክ ላይ አለ። በጣም ተጠንቀቁት፣ ይሄን ሰውዬ ተጠንቀቁት። በጣም አትከተሉት፣ ላይክም አታድርጉ እሱ የሚለቃቸውን ነገሮች። በጣም መርዝ እየረጨ ነው ያለው ሰውየው። እኔ ወላሂ ድርቅ ነው ያልኩት የዛን ቀን ሳይ አፌን ከፍቼ ነው የቀረው። በጣም ደንግጬ ማለት ጭራሽ እንዲህ አይነት ሰው አይጠበቅም እንዲህ አይነት ነገር። የዑለሞች ኪታቦች የሚባል ነገር የለም። ኪታቡ ተውሂድ ኡሱል ሰላሳ ምናምን የሚባል ነገር የለም። ወደዛ ጣሉ፣ እንደውም ወደ ጀሃነም ነው የሚያስገባችሁ አለ። ላኢላሃ ኢለላህ። እንደው መሀይምነት ጅህልና የሚባለው ነገር በባለቤቱ ላይ የሚሰራውን አንድ ሰው ጠላቱ ላይ አያደርገውም። ወላሂ አልዓዚም ጅህልና በባለቤቱ ላይ የሚያደርሰውን መከራ አንድ ሰው ጠላቱ ላይ አያደርሰው። ላኪን ሃኡላእ ዑቁሉሁም ኸቢሰቱን ቀዚራ ወቃሲረቱን ላ ተፍሀም። የራሳቸውን ቆሻሻነት የዓቅላቸውን ቆሻሻነትና ሳይደርሱ ደረስን በማለት ብቻ አገር ያበላሻሉ፣ ዲኑን ይሸረሽራሉ። ውስጥ ያሉ ሰዎች ናቸው ያስቸገሩን፣ ውጪ ካሉት አላህ ይጠብቀን። እና ፈዘኪር አስታውስ ሙሐመድ ሆይ ገስጻቸው፣ ኢነማ አንተ ሙዘኪር አንተ አስታዋሽ ብቻ ነህ፣ ገሳጭ ብቻ ነህ፣ አመላካች ብቻ ነህ እንጂ ሂዳየት ተውፊቅ የሚባለው መምራት ሂዳያን መመራትን ቀልብ ውስጥ ማስቀመጥ ይሄ በአላህ እጅ ነው፣ በአንተ እጅ አይደለም። ለስተ ዐለይህም ቢሙሰይጢር ለስተ ዐለይህም ሙሰለጠን ሐታ ቱክሪሀሁም ዐለል ኢማን። ያኒ አንተ በእነሱ ላይ የተሾምክ አይደለህም፣ አስገዳጅ አይደለህም። ቢማዕና አንተ በእነሱ ላይ አስገዳጅ አይደለህም። ልታስገድዳቸው አትችልም። በግድ ግቡ ልትላቸው አትችልም። ሂዳያን አንተ ልትሰጣቸው አትችልም። ይሄ በአላህ እጅ ነው። ግን አንተ አስታውሳቸው፣ ገስጻቸው፣ ትክክለኛው መንገድ አመላክት፣ ጥራቸው ወደ አላህ፣ ሁሉንም ነገር ግልጽ አድርግላቸው። ከዛ በተረፈ ግን የቀረው የኔ ነው ይላል አላህ ሱብሓነሁ ወተዓላ። እኔ ነኝ ሂዳያውን ልባቸው ውስጥ ላስቀምጥላቸው የምችለው። ይህ የማንም ስልጣን አይደለም ማለት ነው። ኢላ መን ተወላ ወከፈር ኢላ መን ተወላ ወከፈር። ምን አለ አላህ ስብሓነሁ ወተዓላ? ላኪን ነገር ግን አለ መን ተወላ ወከፈር ያኒ መን ተወላ ሚንሁም ዐኒል ኢማን ከኢማን ወደኋላ ያፈገፈገ። መን ተወላ ማለት ወደኋላ ያፈገፈገ ያመፀ፣ ወከፈር የካደ ያስተባበለ በአላህ ስብሓነሁ ወተዓላና በመልእክተኛው የካደ ያስተባበለ ፈዩዐዚቡሁ አላህ ይቀጠዋል የውመል ቂያማ አልዐዛበል አክበር። ፈዩዐዚቡሁ አልዐዛበል አክበር ከሱ በላይ ከፍተኛ ቅጣት የሌለውን አይነት ቅጣት ይቀጣል። ያኒ የከፍታን ጥግ ያየ ቅጣትን ይቀጣል ማለት ነው። የከፍታን ጥግ ያየ ቅጣት ይቀጣል። ያኒ ፈዩዐዚቡሁ አልዐዛበል አክበር በጣም ከፍተኛ ቅጣት፣ ከዛ በላይ ከፍተኛ ቅጣት የለም። የሚቀጣው ቅጣት ይሄ ነው። ቢአን ዩድኺለሁ ጀሀነመ ኻሊደን ፊሃ። ይህም ከባድ ቅጣትና ከሱ በላይ ከፍተኛና የከፋ ቅጣት የለም የሚባለው ምንድን ነው? ጀሀነም ውስጥ ዘውታሪ ሲሆን ያስገባዋል። አላሁ ሙስተዓን። ከዚህ በላይ ምንም የለም። ከዛ ምን አለ? ኢነ ኢለይና ኢያበሁም አይ ኢነ ኢለይና ወሕደና ወደኛ ብቻ ሩጁዐሁም ባዕደ መውቲሂም ኢነ ኢለይና ኢያበሁም ወደኛ ብቻ ነው ከሞት በኋላ የሚመለሱት። እኛ የሚለው አሁንም አላህ ስብሓነሁ ወተዓላ ትናንት እንደተናገርኩት ሊተዕዚም ነው፣ ራሱን ከፍ ለማድረግ እንጂ ከአንድ በላይ አምላክ የለም። ኢነ ኢለይና
ኢያበሁም ከሞት በኋላ የሚመለሱትም ወደኛው ነው። ثم ኢነ ዐለይና ሒሳበሁም እነሱን መተሳሰቡም ያንዳንዷን የሰሯትን ስራ ካልኩሌት ማድረግ በእኛ ላይ ነው። ثم ኢነ ዐለይና ወሕደና ሒሳበሁም ዐላ አዕማሊሂም ዱንያ ላይ በሰሩት ስራም የምንተሳሰባቸው እኛ ነን። ወለይሰ ለከ ወላ ሊአሐድን ገይሪከ ዛሊክ አንተም ሆንክ ካንተ ውጪ ማንም አካል የውመል ቂያማ በሰሩት ስራ ላይ ሊተሳሰባቸው አይችልም ይላቸዋል ነቢያችንን ሰለላሁ ዐለይሂ ወሰለም። ስለዚህ ከሞቱ በኋላ የሚመለሱት ወደ አላህ ነው። በሰሩትም ስራ በሙሉ የሚተሳሰባቸውም አላህ ስብሓነሁ ወተዓላ ብቻ ነው፣ ማንም አይደለም። ያኔ ሁሏም ግልጽ ትሆናለች። ሁሉም ሰው ያኔ በአላህና በሱ መካከል አንድም አስተርጓሚ ሳይኖር ይገናኛታል፣ ይነጋገራታል ከአላህ ጋር። ያኔ ነው እንግዲህ ጉድ የሚፈላው። አላህ ስብሓነሁ ወተዓላ ነጃ ከሚወጡት ስኬታማ ከሚሆኑት የውመል ቂያማ ከሚደሰቱት እንጂ ከሚከፉት አላህ አያድርገን። ዱንያ ላይ ለአኺራችን ጥሩና የሚያስደስትን ቦታ የምናገኝበትን መልካም ስራ አላህ ያግራልን። ሱረቱል ጋሺያ በዚህ መልኩ የሙእሚኖችንና የካፊሮችን እጣ ፋንታ የውመል ቂያማ ምን ይመስላል የሚለውን በተወሰነ መልኩ እንግዲህ አብራርታልናለች። የአላህንም ስብሓነሁ ወተዓላ ተአምራቶች እጅግ በጣም ትላልቅና ድንቅ ፍጡራን የሚባሉትንም ተመልክተናል። በዛም ላይ የአላህን ስብሓነሁ ወተዓላ ታላቅን ችሎታ ልናይበትና ልናስተነትንበትም ችለናል። አላህ ስብሓነሁ ወተዓላ ይህንን እምነት እንደሰጠን ሙስሊሞች በማድረጉ እኛን አላህን እያመሰገንን ከሙስሊምነታችንም ደግሞ በላይ አህሉ ሱናዎችም እንዲያደርገን አላህ ስብሓነሁ ወተዓላ በሱናም ላይ የጸናን ሆነን ደግሞ በዚሁ ላይ መጨረሻችንን አላህ እንዲያሳምርልን እንጠይቀዋለን። ሁሌም ቢሆን ዱዓ ሊደረግበት የሚገባ ሊዘነጋ የማይገባ ጉዳይ ቢኖር ይሄ ነው እና ደግሞ ቅድም እንዳልኳችሁ ነው፣ በጣም ተጠንቀቁ። ቁርአንና ሐዲስ ሁለቱ እኛ የምንደራደርባቸው ጉዳዮች አይደሉም። ዲናችንን የምንወስደው ከሁለቱ ከቁርአን ከሐዲስ። አንድ ሰሒሕ የሆነ ትክክለኛ የሆነ ሐዲስ አምጥተን ሌላ ማይሆን ያልተገቡ ነገሮች የምንናገር ከሆነ ያ ጀማዓ ወላሂ ኩፍር ውስጥ እኮ ያስገባል። ይሄ እኮ ክህደት ውስጥ ያስገባል። ሐዲሱ ትክክለኛ ከሆነ የነቢዩን ሐዲስ መስደብ፣ በሳቸው ሐዲስ እስትህዛእ ማድረግ ይሄ ከእስልምና ሁላ ሊያስወጣ ይችላል። አላህ ይጠብቀን። سبحانك اللهم ربنا وبحمدك وتبارك اسمك وتعالى جدك. سبحانك اللهم ربنا وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك.